አብርሃም ይህንን ቪዲዮ የምታየው ነገር ከሆነ አውቃለሁ ታየዋለህ፣ ግን ከምን ጊዜውም በላይ አሁን መጠንቀቅ አለብህ። ማለት መጠንቀቅ ሳይሆን አጥብቀህ መያዝ አለብህ። በዚህን በተስተካከለ ጊዜ ነገሮችን ካላስተካከል አንተ መቼም አታስተካከልም፣ መቼም አትስተካከልም። አንተ ሁሌም መጥፎ ሰው እንደሆንክ ነው ሰው የሚያስበው፣ እኛም የምንረዳው እንደዛ ነው እና አንድ መልዕክት ላስተላልፍ እፈልጋለሁ። የሁላችሁ ቤተሰቦቼ መጀመሪያ ሰላምታዬን ላስቀድም፣ ከዛ ደግሞ ለአብርሃም ከማስተላልፈው መልዕክት ሌላ ደግሞ አዲስ መረጃ ይዤላችሁ መጥቻለሁ። በአብርሃምና በሄርሜላ እንዲሁም በሩታ መሃል የተፈጠረ አንድ ትልቅ እናንተ ያላያችሁት በጣም ትልቅ ችግር አለ። የምሬን ነው ቤተሰብ፣ ይህንን ነገር እነግራችኋለሁ። እናንተ እንደተለመደው ከምን ጊዜውም በላይ ላይክ እና ሼር ማድረጋችሁን እንዳትረሱ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ልበላችሁ። ሰላም፣ እንዴት አላችሁልኝ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች፣ ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ የዓለም ጫፍ ሁሉ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ መጥቼ ያለው ትናንትና አልመጣሁላችሁም። ለሱ በጣም ትልቅ ይቅርታ ጠይቃለሁ። ስላልተመቸኝና ቪዲዮ ለመስራት ስላልተመቸኝ ያልሰራሁላችሁ እና ዛሬ መጥቼላችኋለሁ። ለዚህ ቤት ለዚህ ቻናል አዲስ ከሆናችሁ ግሬስ ፋሚሊዎች ሰብስክራይብ ያደረጋችሁ እምለቀው ቪዲዮ በየቀኑ እንዲደርሳችሁ ደግሞ የደወል ምልክቷን እየተጫናችሁ ይህንን ቪዲዮ ላይክ እያደረጋችሁ ቤተሰብ ሁኑን፣ ተቀላቀሉ። ቤቱን በነፃ ነው አውቃለሁ። አብርሃምና ሩታ ላይ ብዙ ነገር ይፈጠራሉ፣ ብዙ ነገር ይጣላሉ፣ ይጨቃጨቃሉ ምናምን። በመሃላቸው አንዳንድ ሰዎች እየገቡ ለምን እንደዚህ አታረጓቸውም? ለምን እንደዚህ ቢሆን እኮ እንደዚህ ነበር፣ እንደዚህ አብርሃም ባያደርግ እኮ ሩታ እንደዚህ አታረግም፣ ለምን እንደዚህ እንዲያደርጉ አትነግራቸውም ትሉናላችሁ። እኔም ትሉኛላችሁ በውስጡ መስበር። ግን እኔም እየቻልኩትን እየሞከርኩ ነው። አሁን ደግሞ ነገሮች ከበፊቱ ከሰሞኑ በተሻለ መንገድ ወደ መስመር እየገቡ ነው። አንድ መስመር እየያዙ ነው። ይህንን ደግሞ ቅድም አይታችኋል። ሌላ በጣም ትልቅ ችግር ተፈጥሯል። በጣም ማለት ነው። ልንገራችሁ ችግሩ ሳይሆን ዛሬ ዳኒ ቲዩብ ላይ የተለቀቀ አንድ ቪዲዮ አለ። የተፈጠረውን ነገር እነግራችኋለሁ ወደ በኋላ። ግን አሁን ለአብርሃም አንድ ላስተላልፍለት የምፈልገው መልእክት አለ። አብርሃም ነገሮች ወደ መስመር እየያዙልህ ነው። አሁን ያንተና ያንተ ብቻ ጥረት ያስፈልጋል። ይሄ ማለት አሁን ዛሬ አንተና ሩታ በምትጣሉበት በምትጨቃጨቁበት ጥልሃት ከቤት በወጣ ሰዓት ከጎኗ የነበሩ ሰዎች ነበሩ። እነሱም ሜሪና ዳኒ ናቸው። ይህንን ሁላችሁም ቤተሰቦች ታውቃላችሁ። እኔ አልነግራችሁም። ከዚህ በፊት ቪዲዮ አይታችኋል። ከጎኗ ሆኑ ስትሏቸው ነበር። ኮሜንት ላይ እየገባችሁ ለዳኒና ለሜሪ ማለት ነው። እና እውነት ነው። የእናንተንም ትዕዛዝ ተቀብለው የእናንተን ኮሜንት ማለት ሩታን ምን ያህል እንደምትወዷት ስለሚያውቁ እነሱም ብቻዋን እንዳትሆን ከጎኗ ነበሩ። አሁን ግን ነገሮች ተቀይረው ነገሮች ተገልብጠው ምን ሆነዋል? ሩታ ትዳሬን እፈልጋለሁ፣ ከአብርሃም ጋር አብሬ መኖር እፈልጋለሁ፣ ቤቴን ለቃችሁልኝ ውጡ ብላችኋለች። በጣም የሚገርም ነው። እኔ በሩታ ማለት ነው በጣም ነው የኮራሁት። በጣም ማለት ነው አውቃለሁ። እነሱ ማለት ዳኒና ሜሪ ለሩታ በዛን ሰዓት ከጎኗ ነበሩ። አስፈላጊም ሰው ነበሩ። በዛን ሰዓት ሩታ ያስፈልጓታል። እነ ፈረንጆ እነዩ ምናምን አሉ። ግን እነሱ ያን ያክል እንደ ሜሪና አንድ ቤትም ስላልሆኑ እነ ሜሪና እንደ ሜሪ አይነትና እንደ ዳኒ አይነት ሰው አይሆኑላት መቼም ማለት ነው። እና በዛን ሰዓት ከጎኗ ነበሩ። ይክበሩልን ማለት እናመሰግናቸዋለን ከጎኗ ስለነበሩ። አሁን ግን አብርሃም መጥቶላታል። ከአብርሃም ከባሏ ጋር ታርቃለች። ምን ልላችሁ ፈልጌ ነው፣ ሜሪና ዳኒ ሩታ በዚህ መንገድ ውጡልኝ ከቤቴ ብላ ባታባረራቸው
መልካም ነበር ማለት በሰላማዊ መንገድ መውጣት ይችሉ ነበር። ሩታ ግን ማለት ከምን እንደተነሳ ባላቅም ይውጡ መውጣት አለባቸው። ግን በትህትና እንደዚህ ነው አብርሃም ታርቅ ያለው እኔ ከአብርሃም ጋር መሆን ነው የምፈልጉኝ። እስከዚህ ሰዓት ድረስ ከጎኔ ነበራችሁ፣ አመሰግናችኋለሁ። አሁን ግን ውዱ ባሌ የልጅ አባት አብርሃም ከጎኔ አለልኝ ብትላቸው በጣም መልካም ነበርና ችግር የለውም። እሱ ያናክል የሚያጣላ ነገር አይደለም። ዳኒ አብርሃምን ነገር ካልፈለገው እስከዛሬ ከኔ ጋር ነበረች ምናምን ብሎ ሌላ ጣጣ ካላመጣ ቤቱን ለቀው መውጣት ይችላሉ፣ ያለምንም መጣላት ያለምንም እንትን ማለት ነውና ይህንን ነው ሩታ። አሁን ደግሞ አብርሃም ይህንን መንገድ ተከፍቶልሃል። ሩታ አንተ ይቅርታ መጠየቅ የነበረብህ አንተው ራስህ ነህ። ልጅ ይዘህ ስትሄድ ከኤርሚላ ጋር እንደዛ ትንዘላዘል ልጅ ይዘህ ሄደህባት ይቅርታ መጠየቅ የነበረብህ አንተው አብርሃም ነህ። ይህን ነገር ማድረግ ካልቻልክ ይህን ነገር ሳታደርገው ኖረሃል ቆይተሃል። ሩታ እንደዚህ አይነት መንገድ ከፍታለህ። ከጎኗ የነበሩ አንተ ከጎኗ ባልነበርክበት ሰዓት ከጎኗ በነበሩ ዳኒና ሜሪን ከህይወቷ ከቤቷ አስወጥታ እኔ ከአንተ ጋር ነው መኖር የምፈልገው እያለች እንደዚህ አይነት መንገድ ከፍታለህ። ይህንን መንገድ ካልተጠቀምክ ሩታን ጠበቅ አድርገህ ካልያዝክ ከልጅ ጋር ከልጅህ እናት ጋር አብረህ ካልሆንክ አሁንም እዛ ሄርሜላ ጋር የምትንዘራዘር ነገር ከሆነ ሙሉ ለሙሉ ጥፋተኛው አንተ ነህ ብለህ ነው የምንወስደው። እኔ ብቻ አይደለሁም እኛ ብቻ አይደለም ሙሉ የአንተ ቤተሰቦች የአንተ ፋሚሊዎች የአንተ ጥፋት ነው እንጂ የሩታ ምንም ጥፋት የለባትም ብለው ነው የሚወስዱ። ስለዚህ ፈጣሪ እንደዚህ አይነት መንገድ ከፍቶልሃል አዘጋጅቶልሃል። አንተ አሁን ከሄርሜላ ጋር ከሩታዬ ጋር ሰላማዊ ህይወትን ኑር እያልኩ ነው። ሌላው ደግሞ ሌላ ትልቅ የሆነ ትኩሳት አለ። በጣም ትልቅ ማለት ነው። ያው ሩታን ይነካል ብዬ አላስብም። ሩታ በአይነካም አብርሃምን ይነካል። አብርሃም ተነካ ማለት ደግሞ ምንድነው? ሩታ ተነካች ነው። ምን እንደሆነ ልንገራችሁ። ከዚህ በፊት መቅደስን ታስታውሷታላችሁ። ከአብርሃም ልጅ አለኝ ብላ አዲስ አበባ ድረስ የሄደችው መቅደስ የምትባል ታስታውሷታላችሁ። አሁን ደግሞ አብርሃምን ብላ ተመልሳ ከቡታጀራ ወደ አዲስ አበባ መጣለች። ወደ አዲስ አበባ መጣለች ያልኳችሁ ነው። እንትና እዩንና ብሩክን አግኝታ አብርሃምን አገናኙኝ ብላለች። ይህ ማለት ደግሞ አብርሃምን አገኘች ማለት ምን ሊፈጠር እንደሚችል መገመት ቀላል ነው ለእናንተ ማለት ነው። በቃ የገመታችሁት ነው። አብርሃም ልጄን ችላ ብለዋል ምናምን ብላ ታለቀቅሳለች። ሩታ በዛን ሰዓት እረይ ትላለች። ሄርሚላም እንደዛው። በመሃል ምን ተፈጠረ? ነገሩ ተበላሸ ማለት ነው። እኔ እንደ ሐሳብ ማለት ነው ለፈረንጁ እነግረዋለሁ ማለት ፈረንጁና ብሩክ አብርሃም የት እንዳለ መቅደስ አታውቅም፣ እነሱ ግን ያውቃሉ። አገናኙኝ ብላ ነበር ዛሬ ሄደችው። አናገናኝችም ብለዋቸዋል ማለት ፈረንጁና ብሩክ አናገናኝሽም ብለዋታል። እኔ አሁንም ደግሜ ለፈረንጁ ደውዬ እንዳታገናኛቸው እለዋለሁ። አያገናኛቸውም። ካገናኛቸውማ ነገር ተበላሸ ማለት ነው። እና በዚህ ምን ትላላችሁ? ሐሳብ አስተያየታችሁን እዚህ ኮሜንት ስር እየገባችሁ አካፍሉኝ። መቅደስ አብርሃምን ታግኘው ወይስ አታግኘው? በችግሯን እንኳን ለምን እንደመጣች እኔ ቅድም ልጅን ችላ ብለዋል ያልኩት ያው ግምት ነው የገመትኩት። እና ለምን ከቡታጀራ ተነስታ ወደ አዲስ አበባ እንደመጣች ማንም አያውቅም። ቪዲዮም ላይ አልተናገረችም። አብርሃም ራሱ አልነገረችም። አብርሃም ጭራሽ መምጣቷን አያውቅም። እና ለፈረንጁም ለብሩኬም ለማንም አልተናገረችም። ከመሬት ተነስታ ነው ከቡታጀራ ወደ አዲስ አበባ የመጣችው። ከመሬት ተነስታ ያለ ምንም ምክንያቷን ሳትናገር አገናኙኝ አለች። ለምን እንደሆነ አላውቅም። እስቲ ገምቱ። ለምን ይመስላችኋል? ሄርሜላ ቸግሯት ነው? ልጇን እንዲያሳድግላት ነው? ለምንድን ነው? በቃ ከዚህ በኋላ እየለመነችም ከፈለገች አባቷንም ትፈልግ። አብርሃም አሁን የራሱ ልጅ የሚያሳድግበት ጊዜ ነው እንጂ የመቅደስን ልጅ የሚያሳድግበት ጊዜ
አይደለም። እና ውድ ቤተሰቦች ይሄን ነው ምላችሁ። ከዚህ በላይ ምንም ነገር አልላችሁም፣ ወሬም አላብዛባችሁ። የተሰማኝን የራሴን የግል ሐሳብ አስተያየቴን የሰጠሁበት ማለት ነው። በዛሬ ቪዲዮ ምን ትላላችሁ? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያላደረጋችሁ ተቀላቀሉን። ይህንን ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ ምን ይፈጠራል የሚለው ምን ተፈጠረ የሚለው እኔ ከስር እየተከታተልኩ ይዤላችሁ እመጣለሁ ማለት ነው። ቤተሰቦች ሰላማችሁ ይብዛልኝ። በያላችሁበት ሰላም ሁኑልኝ። ወዳችኋል።